ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የፋፊቲ ቻናል ዩቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም ውድና የተወደዳችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ ማለት ነው። ይህን ቪዲዮ ስጀምሩ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እንግዲህ ዛሬ ይዤላችሁ የመጣሁት ጽናቶች ነው ማለት ነው። እንግዲህ በዛሬው ክፍል ያየ ነው ማለት ነው። በነገራችን ላይ ጽናቶች አዲስ ሰው እየጨመሩ ነው። በመጀመሪያ ጊዜ ትንሿ ጓደኞች ለጽ ከቤት እንደሚቆጧትና ምናምን ነገር እያቃጠረ ነበር። አንደኛውም ደግሞ እንደዚሁ ለምንድን ነው እንደዚህ የምታደርጊው? ለአንቺ ቤቱን ማሳየት አልነበረብኝም እያለቻት ነበር ማለት ነው። እችኛውም ደግሞ እንደዚሁ የቅናት መንፈስ ነው። የጓደኛ ቀናተኛ አያድርስ ነው። ሲጀምር ጓደኛዋ ሳትሆን ለጥቅም ነው የቀረበቻት፣ ፈተና እንድታስኮርጃት ነው እንትን ያለቻት እና በዛ አጋጣሚ ደግሞ እንትና ኢዘዲን ትንሿን ያው ያፈቅራት የለ እና ሰላም ለማለት ሲሄድ ሶስቱንም በአንድ ላይ ሲያገኛቸው ኢዙ ብላጇን ስትዘረጋለት የትንሿ ጓደኛ ትውት አድርጎ ትንሿን ይቀፍ አድርጎ በቃ ስትውጭ እንገናኝ ብሏት እሷም እሽታዋን በግንባሯ ገልጻለት እሱም ሄደ ወደሚፈልግበት። ከዛ ጓደኛቸው ትንሽ ቀረት ብላ ኢዙ ያለች ተመልሳ ሄደች እና አገኘችው ማለት ነው። በኋላ አገኛለሁ አለችው። እሱም ካፌ ተገናኙ። ለምንድን ነው የፈለግሽ ምናምን ነገር ሲላ ትንሿ ላንተ የምትሆነ አይደለችም፣ ትንሿ በጣም ባለጌ ልጅ ናት፣ ሹገር ታጫውታለች ብላ ገና ሳትጨርስ በጥፊ አጣሙ ፊቷን ወደ መንጋጭላዋ ዙሮላት ኢዙም ሁለተኛ እሷ አጠገብ እንዳለሽ ብሎ ተነስቶ ሄድ ማለት ነው። በጣም ነው ያደነኩት ማለት ነው። ምንም ፊት አልሰጣትም። በጣም ፍቅር ማለት እንደዚህ ነው። በመቀጠል ደግሞ ውዶቼ ወደ ጽናቴ ስመለስ ጽናቴ ጋር እንግዲህ አንዲት ከነፈነፈ የተቃራኒ ገብታባታለች። የእነሱ ግን በመካከላቸው ታውን በኋላ ምንም ሰው ባይገባ ባይኔ፣ ነገር ግን አዲሷ ሰራተኛ ምኗም ደስ አላለችኝም። ወይኔ ጉዴ፣ ወይኔ ራበይ ኩኪስ ብቻ ነው የበላሁት እኮ እያልሽ ስትቀበጣጥሩ ነበር። እንደገና ደግሞ ጁስ ስትጠጣ የስተካከለችው ወረቀት ላይ ጁሱ ተደፍቶባት ኪራ የታለ ወረቀቱ አንጭ ልፈርምበት ሲላት እሷም እሰጥቻለሁ ብላ አይኔን ግንባር ያድርገው ብላ ምላ እሱም የት እንዳደረግኩ ብሎ መቼም ልበቢስ ነው። ኪራ ወደው ተቆጭ ነው እንጂ ልበቢስ ነው። በመፈለግ ላይ እያለ ትቶት ወጣ ማለት ነው። ወጥቶ ሲመለስ ነገር ግን ያን ወረቀት ቶሎ ሰርታ ልትመልስ እንደሄደች እሱ ሲመጣባት ጠረጴዛው ስር ገባችና እሱም ወሬዎችን እያወራ ወረቀቱን ከጠረጴዛው ላይ አንስቶ እያየ እንዴ ቅድም አሁን አገኘሁት ቅድም ስፈልገው አልነበር ምናምን ብሎ እያየ እያለ እንዴ አትልም ከጠረጴዛው ስር ሆና ከዛ እንደገና እሱም እንትና መጣ ጓደኛው እሱ መጣና እሱ ጋር እያወሩ እያለ እሷም አላስቻላትም። የተቆነጠነጠ ነገር ነችና ከጠረጴዛው ስር ወጣች። እሱም አናግርሻለሁ አላት። በጣም ተናዷል። የሆነ የከለፍለፍለፍ ግን እሱ አለች ግን የሆነ ተልዕኮ አላት የስፒድ። በነገራችን ላይ ወደ ኋላ ስመልሳችሁ ስፒድ አልሞተም። ምክንያቱም ጆከርን እያስፈራራ ያለው እና ቴክስት እየላከለት ያለው እሱ ነው። መልእክቶችን እየላከለት ያለው ማለት ነው እንጂ አልሞተም ባይነኝ። እናንተስ ምን ትላላችሁ? ሰኒ ደግሞ ጆከርን ፍቅር ገብቶላታል፣ አፍቅረዋል፣ እሱም አፍቅሯታል። ነገር ግን በመካከላቸው አሁን ክብሮም ቴክስት ልኳል። እንግዲህ ክብሮም ከመጣ የጆከርና የሰኒ ጉዳይ እንግዲህ ክብሮም ከመጣ ምን ይሆናል የሚለውን በቀጣይ ክፍል ደግሞ እናያለን ማለት ነው። ወደዚህ ስመልሳችሁ ደግሞ ምሩ፣ በነገራችን ላይ ምሩ በባለፈው ክፍል ላይ ሰኒ ጋር ትንሽ ድምጽ ማውጣት ጀምራለች። ነገር ግን ናሆም ሆነ ሌላ ሰው እንዳገባት አልፈለገችም። ለምን ይመስላችኋል? እንደገና ሲቀጥል
ምሩ የመዳን ተስፋ እንደሌላት ነው የምታስበው እና ይህም በዙሪያ ያሉትን ሰዎች አላስጨነቅም ብላ ነው ያሰበችው። መናገሩ ያን ያክል እንትን አላላትም። አሁን ግን በግዷ ድምፅ አውጥታ እንድታወራ የሚያደርጋት ነገር መጥቷል። እሱ ምን መሰላችሁ? ይቺ አዲሷ ሰራተኛ እንግዲህ ምን ትመስላችኋል? ላስታውሳችሁ፣ በመጀመሪያው ክፍል ምሩ እንደመጣች ናሆም የፍቅር ጥያቄ ስጠይቃት አንድ ወንድ ልጅ አፍቅሯት እሷም በሽታዋን ነገ ልሙት ዛሬ ልሙት የማውቀው ነገር የለም ብላ እምቢ እንዳለችው እና ያ የወደዳለች ደግሞ ራሱን እንዳጠፋ ሐዋሳ ላይ ተናግራ ነበር። አሁን ያንን ልጅ እንትን ብላ ናሆምን ጥያቄ ተቀብለው አብረው መኖር ጀመሩ። ከዛም በኋላ ደግሞ ልጅ መጣ። ያው እንደ አለመታደል ልጁ ሄደ፣ እሷ ተረፈች። ዋናው ነገር እሷ መትረፏ ነው። እና አሁን ታማ ያለች ይቺ ልጅ የዛ የፍቅረኛዋ እህት ነች። ምክንያቱም ምን እንዳለች እንደገባች ገና አንቺም ታመሽ ከሰው እጅ መጠበቅ ጀመርሽ ማለት ነው። አስታወሽ ወንድሜ ነው የምመስለው፣ አስታመምሽኝ። ለነገሩ ማውራት አትችይም። እንዴት ነው ከሰው መቀበል መከጀል ስሜቱ እንዴት ነው እያለቻት እያለ ውሃና መድኃኒቷን ይዛ መታ እንግዲህ እያስጨነቀቻት እያለ ምህሩን በጣም ደንግጣ በመጨረሻ ናሆም ይገባል ማለት ነው። ናሆም ሲገባ እሷም የያዘችውን ብርጭቆ ውሃ በቁሟ ትለቀውና ትደነግጣለች። ይቅርታ አደናቅፎኝ ነው ምናምን ብላ ወጣ ትሄዳለች። ምህሩም ደግሞ በአይኗ እንባ ባዘለ አይኗ ናሆምን ትኩር ብላ እያየችው ደህና ነሽ አንቺ እንዴት ነሽ እያላት ነበር። እሷም በግንባሯ የደህንነት ስሜቷን እየነቀነቀ ያሳውቀዋለች። እሱም እንደገና በቃ ካሁን በኋላ መድኃኒትሽንም ቢሆን ምንሽንም ቢሆን እኔ እሰጥሻለሁ እያላት ማለት ነው። እንግዲህ እሱ ቢንከባከባት የተሻለ ነው። አዲሷ ሰራተኛ እንግዲህ ለበቀል ነው የገባችው። በሌላ በኩል ስንገባ ደግሞ ማለት ነው ኒናና ናቲ እንዲሁም ደግሞ አባዬ ትባላለች። አባዬ ማለት የኪያ እናት ነች። ፈታ ያለች የድሬ ሰው ነች እና ኒና ስትወጣ ስገባ ጥጤው የሚባል አዲስ የመጣው እሱ ስለሚያስቸግራት በዛኛው ክፍል ናቴንና ኒናን አንበርክኮች ወደ ላይ ብሎ ኮልኩላት ብሎ ሲያስጨንቃቸው ነበር እና እሱንም ደግሞ ለአባዬ ስትነግራት ሂደን እና አንበርክከው ብላ አባዬም ጭንቅለላ ፈታ ያለች ወይዳ ግንባሩን ብላ ደፍታው ሲንፈራፍር ቆይቶ ራሱ ላይ ሲነሳ እሱም ከእንደገና ከቤት ያለ መውጣት ፍርሃት ተሰምቷን ነበር። እሱም ከያዘ አይለቀኝም እንዳለችው ያን አባዬ ጋር ተመካክረው ወጥተው ሲመለሱ ናቲ ናቲ ነው ማለት ነው። ናቲ እንግዲህ የኒናን ሽቲ ለብሶ በጥጤ በኩል ሲያልፍ ማነው ጤጤንም ትለሰው መስዬው አይሰድበኝም አሁን የልቤን ተናግሬ ልሂድ ብሎ ተሳድቦ አንቺ ሴትዮ እባክሽን ሂጂ እያለ ጤጤው ግን ሊመታው ነበረ ማለት ስሜቱን ተረክቶ ነበር፣ ግን አልመታውም። ፍጦ አመለጠ። ጤጤውም ብትሞት ይሻልሃል ሽቲ ለብሳ መጣ እያለው ነበረ። እነሱም ደግሞ አባይና ኒናም መንገድ ላይ አግኝተውት ሲስቁበት ነበረ። አንቺ አንተ እያሉ እሱ ምንም ሳይመስለው ቢመቶ እንዴት እንዳለፈና እንዴት እንደወጣ ነገራቸው። እነሱም ሳቁ ማለት ነው። በመጨረሻ ወደ ኪያ ስመለስ ማለት ነው። ኪያ እንግዲህ ኪራ ግባት ቤት ተከራይታለች፣ አዲስ ቤት ገብታለች ማለት ነው። እሱንም ደግሞ ለእናቷ ደረስኩልሽ፣ በቃ ጠነከርኩልሽ፣ ገና አኮራሻለሁ ከዚህ የበለጠ ብላ ቤቷን ለእናቷ አሳይታለች። ወደ ሌላ በኩል ስንመለስ ሰላምዬና ጤጤው እንግዲህ ሰላምዬ የብሩኬን ለመጠየቅ ስትመላለስ ማለት ነው።
እንግዲህ ጤጤው እያስቸገራ ነው። እሷን ባለትዳር ነኝ አፎን ብሩክ ያልኩት ቅዱሴን እኔ ለመጠየቅ ስትመላለስ የጤጤው እያስቸገራ ነው ማለት ነው። አንዴ ወድጄሻለሁ፣ አንዴ ዱቄሻለሁ እያለ እሷን በመጨረሻ ድንጋይ አንስታ አናቱን ብላ ወርጣለች። በቀጣይ ምን እንደሚፈጠር አብረን የምናይ ይሆናል ማለት ነው። በነገራችን ላይ ቅዱሴ ሲመጣ ዲኖ እንዲመጣ እንፈልጋለን። ሲመጣ ሰላምና ቅዱስ እንዲጋቡ እንፈልጋለን ማለት ነው። እና ስለዚህ ወደፊት እንግዲህ ብዙም እንጠብቃቸው ነገሮች ነው። ወደ አባዬ ስመለስ ደግሞ አባዬ ደስ ትለኛለች። ሀረካቷ ምናምን ሁሉ በቃ ደስ የምትናት። በነገራችን ላይ በጽናት ኮሮ ላይ ሁሉም ደስ ይላሉ። የየራሳቸውን በደንብ እየተወኑ ነው ያሉት ማለት ነው። እና ሁሉም ደስ ይላሉ። ብቻ ግን ከናሆም ወደ ናሆም ስመለስ የናሆም አባት ማለት ነው ወይኔ ለምህሩ ያለው ፍቅር የተለየ ነው። ወደ አለምዬ ስመለስ አለምዬ ጸጽቷት ምሩን እንደዛ በማድረጓ ሁሉ እየተሰማ ነበረ፣ እየተንከባከበቻት ነበረ። አሁን ግን ትንሽ ቤተሰብ ለመጠየቅ ሄዳለች አሉ። በቀጣይ ክፍል እንደምትመለስልን ተስፋ አለን። ሲቀጥል ደግሞ ይችን ልጅቷ የገባችውን ሰራተኛ አለምዬ እንደምትይዛት ተከታትላ አልጠራጠርም ማለት ነው። ምሩዬ ምንም እንድትሆንብን አንፈልግም። ዲና እንደ በፊት እንዲሆኑ እንመኛለን ማለት ነው። እና ኬራ ስራ እየበዛበት በጣም ተመጨናነቁ የተነሳ እንግዲህ አዲስ ጸሐፊ አምጥቷል። ይሁንና ግን ጽን ተወት አድርጓን ነበረ። ከአሁን በኋላ እንደሚንከባከቧት እንግዲህ እንጠብቃለን ማለት ነው። በጽ ቀልድ የለም በነገራችን ላይ ሰው እንግዲህ አሁን በቀጣይ ክፍል ክብሮም ከመጣ እንግዲህ ቴክስት ተላከ። ቀጣይ መምጣቱ አይቀርም። ከመጣ እንግዲህ ምን እንደሚፈጠር አብረ የምናይ ይሆናል ማለት ነው። ውዶቼ ወዳችኋለሁ። እንግዲህ በቀጣይ ክፍል ደግሞ እንገናኛለን። በነገራችን ላይ ጽናት ድራማ በጣም አስተማሪ፣ ጽናትን፣ ፍቅርን፣ ታማኝነትን፣ መከዳትን በቃ ሙሉ በሙሉ እየሸፈነ ነው ማለት ነው። ሁሉንም ይገልጻል። ጓደኛ አመራረጡን ሁሉ ነገር